ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? መጥቻለሁ ማለት ነው። በድጋሚ ረጅም ጊዜ ሆኖኛል ቪዲዮአቸውን ከተከታተልኩ ማለት ቪዲዮ ከሰራው በሃይሚና በብሩኬ ማለት ነው። ብዙ ጊዜ ሲጨቃጨቁ ያለው ምናምን ነገር በቃ አለ አይደለ? አንድ ቀን ሰላም ከሆኑ አንድ ቀን ደግሞ ጭቅጭቅ ይፈጠራልና ሃይሚ እንግዲህ እንደምናውቃት በጣም ታማኝ ነች። በብሩኬ ላይ ምንም ነገር ታደርጋለች ብዬ እኔ አላስብም ማለት ነው። ብዙዎቻችሁ የሃይሚ ደጋፊ ናችሁ አለ አይደለ? ታማኝነቷን ራሱ እናንተ እየመሰከራችሁ ነው ማለት ነው። እንግዲህ አትጨቃጭቁም እያለ በጣም እየተቆጣቸው ነው። ብሩኬን ለማሳመን የሄዱበት ጥግ የሄደችበት ጥግ ትህትናዋ፣ ፍቅር አገላለጿ፣ አረዳዷ በጣም የሚገርም ነው ማለት ነው። ማለት የሆነ እንዴት ልበላችሁ ከእድሜዋ በላይ የበሰለች አይነት ነገር ልጅ ነች እና እኔ ሁሌ ትመቸኛለች። በቃ ነገሮች የምታስረዳበት መንገድ በቃ የተረጋጋች ሴት ነች ማለት ይቻላል። ብሩኬ ልትረዳት ይገባል። ለምንድነው የምታበሳጫት ማለት ነው? የሃይሚ ወዳዶች በብሩኬ ላይ በጣም ቁጣ እየቀሰቀሳችሁ ነው። ሃይሚዬ እንግዲህ ነገሮችን አረጋግታ ወይንም ደግሞ አለሳልሳ ለማስረዳት ሞክራለች። ብሩኬም ደግሞ እንደምናውቀው ያው በሱ አይቆርጥም በሷ እንደማይቆርጥ የታወቀ ነው። በጣም ነው የሚወዳት፣ በጣም ነው የምትወደው። እሷ የምትሆን ነገሮች ሰላማዊ ያው በሆነ መንገድ ተፈተዋል። ነገ ደግሞ በምን አይነት ቪዲዮ እንደሚመጡ እስኪ በጉጉት እንጠብቃቸዋለን። የሃይሚ አድራጊዎች ግን በጣም ትገርማላችሁ። በቃ የእሷ ደጋፊዎች በቃ ትለያላችሁ ማለት ይቻላል ማለት ነው። በጥቅል በቃ ትለያላችሁ። ሃይሚዬ ታማኝ ናት፣ ሃይሚዬ እንደዚህ አታደርግ ምናምን ነገር በጣም የሚገርም ነው። ነገ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።